የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰነዘሩ። የምንላችሁ ነገር አለ። በውጊያ መረጃችን ከመካነ ኢየሱስ ወደ ፋሲለደስ ሲጓዙ በነበሩ የአገዛዙ ኃይሎች ላይ በተፈጸመ ደፈጣ ጥቃት 2 ሲኖትራክና 4 ፓትሮል ሙሉ ወታደሮች እስከ ወዲያኛው ተሸኙ። እንዲሁም ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር 1 ሻምበል የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ሙትና ጉዳት በማድረግ ታላቅ ድል ተጎናጽፈዋል። ጤና ይስጥልን ክቡራን የቻናላችን ቤተሰቦች፣ በያላችሁበት የዓለም ዳርቻ ሰላምታችን ድረስ እያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰነዘሩ። ፕሬዝዳንት ኢሳያስ በርካታ ኤርትራውያን በተገኙበት ስታዲየምና በአገሪቱ ብሔራዊ መገናኛ ብዙኃን በተላለፈው በዚህ ንግግራቸው የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያክል ተስፋ እንደቆረጡ ያሳያል ብለዋል። የኤርትራ ጦር ደም አፋሳሽ በሆነው የትግራይ ጦርነት ውስጥ ተሳታፊ መሆን የሚታወስ ሲሆን ፕሬዝዳንቱ በዚህ ንግግራቸው የውጭ ኃይሎች ያሏቸው እነማን እንደሆኑ በስም አልጠቀሱም። ኤርትራ ከ2 ዓመት በፊት በተካሄደው የትግራይ ጦርነት ውስጥ ሰራዊታቸውን ከኢትዮጵያ መንግስት ኃይሎች ጎን አሰልፈው ተሳታፊ የነበሩ ሲሆን የጦርነቱ ማብቃትን ተከትሎ ከኢትዮጵያ መንግስት ጋር የነበራቸው ግንኙነት መቀዛቀዙ ይታወቃል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሲም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ከሰዋል። ይህንን ለማሳካት ፕሬዝዳንት ኢሳያስ የውጭ ኃይሎች ባሏቸው እገዛ የኢትዮጵያ መንግስት የጦር መሳሪያ ግዥና የወታደራዊ ዝግጅት ላይ እንደሆነ ጠቅሰዋል። ፕሬዝዳንቱ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረግና ድንገት በተፈጠረ ለውጥ ምክንያት አይቆጩም ሲሉም ተናግረዋል። ፕሬዝዳንት ኢሳያስ በኢትዮጵያ ባለፉት 80 ዓመታት በተሳሳተ ፖለቲካዎችና በዋሽንግተን አጋፋሪዎቻቸው ምክንያት የተከሰተው የታወቀ ነው ሲሉም ተናግረዋል። ፕሬዝዳንት ኢሳያስ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡና እርቅ ከፈጠሩ ወዲህ የኢትዮጵያን መንግስት ላይ ጠንካራ ትችት ሲያቀርቡ ይህ የመጀመሪያቸው ነው። ላለፉት 2 ትውልዶች በኢትዮጵያ የሀገረ መንግስት ግንባታው እድል መጨናገፉን በንግግራቸው የጠቀሱት ፕሬዝዳንት ኢሳያስ ከቀዝቃዛው ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ ማምራቷን አመልክተዋል። አክለውም በኢትዮጵያ ታይተው የነበሩ ለውጦችን ተስፋ ሰጪ ህዝባዊ ምኞቶች ሲሉ ገልጸው የውጭ ኃይሎችን ያስደነገጠ ነበር ሲሉ ገልጸውታል። ከባባድ የድንበር ጦርነት በኋላ ከ2 አስርተ ዓመታት በላይ በፍጥጫ ላይ ቆይተው የነበሩ ኢትዮጵያና ኤርትራ ግንኙነታቸውን ያሻሻሉት የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ተከትሎ ነው። የሁለቱ ሀገራት ግንኙነት እየተሻሻለ ባለበት ጊዜ በተቀሰቀሰው የትግራይ ጦርነት ውስጥ የሁለቱ ሀገራት ሰራዊቶች በአንድ ተሰልፈው የህወሓት ኃይሎችን ሲወጉ ቆይተዋል። ጦርነቱ በአሜሪካና በአፍሪካ ህብረት አማካኝነት በተደረጉ ድርድሮች መቋጫ ካገኘ በኋላ የጎረቤት ሀገራቱ ግንኙነት ከመሻከር አልፎ ወደ ፍጥጫ እያመራ ነው። በተለይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎቷ ይፋ ከሆነ በኋላ በኤርትራ በኩል ስጋት ተፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱ ተባብሰዋል። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከስ ሲሆን በተመሳሳይ የኤርትራ ተቃዋሚዎች በአዲስ አበባ ጽህፈት ቤት እስከ መክፈት ደርሰዋል። የሁለቱ ሀገራት ግንኙነት የበለጠ ያሻከረው ጠቅላይ ሚኒስትር አብይ ቀይ ባህር ላይ የባህር በር ሊኖረን ይገባል ማለታቸውን ተከትሎ ነው። ጠቅላይ ሚኒስትር አብይ ስለ ባህር በርና ስለ ወደብ ያደረጉት ንግግርና ያሳዩት ፍላጎት የኤርትራ ባለስልጣናትን አላስደሰተም። ጠቅላይ ሚኒስትሩ የኢትዮጵያን የወደብ ፍላጎት በተመለከተ የቀይ ባህር ጉዳይ ሳናነሳ በሰላም ቆይተናል እና አሁን ለምን ዝም አንለም? ከኤርትራ ጋር እንዳንጋጭ ቢቀርብንስ? ከጅቡቲ ጋር ብንጋጭስ? የሚል ስጋት ያለባቸው ሰዎች አሉ ብለው ነበር። ለዚህ ጥያቄ መነሳት እንደ ምክንያት የጠቀሱት እየጨመረ የመጣው የኢትዮጵያ የህዝብ ብዛት የባህር መተላለፊያ ስለሌለው የመልክዓ ምድር እስረኛ ሆኖ መቀጠሉን አመልክተው ነበር። ላለፉት 34 ዓመታት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በብሔር ተኮር ፌዴራሊዝም የተከሰቱትን በርካታና ተደጋጋሚ አደጋዎች ተከትሎ ከ7 ዓመታት በፊት የታቀደው ለውጥ በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች ሀገሮችም የፈጠረው የደስታ ስሜትና ብሩህ ተስፋ በእውነቱ ትውስታችን ነው ብለዋል።
ፕሬዚዳንቱ ነገር ግን ተስፋ ሰጪ በሆኑ እድሎች የተናደዱ የውጭ ኃይሎች ስራ አልፈቱም ብለዋል። ባለፉት ጥቂት ዓመታት በኢትዮጵያ ህዝብ ላይ ያወጇቸው ጦርነቶች በብልጽግና ተስፋ መቁረጣቸውንም የሚያሳይ ነው። የዚህ መሸፈኛው ብዙ ነው ያሉት ፕሬዚዳንቱ አጀንዳቸውና አስቀድመው ያቀዱት የታወቀ መሆኑን በደፈናው ተናግረዋል። የውሃን ጉዳይ ያነሳሉ። አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብ የማይወክለው የኦሮሞማ አጀንዳ፣ የኩሽንና የሴም ግጭት፣ የአፋር ህዝብና መሬቱን ለሚያመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን በሁሉም ቦታዎች ማቀጣጠል ሲሉ ዘርዝረዋል። እነዚህ የታቀዱ ጦርነቶች ለማስጀመር የጦር መሳሪያዎችና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፍከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉም አክለዋል። ፕሬዚዳንት ኢሳያስ በዚሁ ንግግራቸው ላይ በኤርትራ ህዝብና መንግስት ላይ እየተፈጸመ ያለው ግልጽና ስውር የማፍረስ ሴራ የታወቀ መሆኑን ተናግረዋል። በዚህ የተነሳ ታይቶ የነበረው ተስፋ ሰጪ እድል መክሸፉን ተናግረው የኢትዮጵያ ህዝቦች የራሳቸውን ምርጫ ወስደዋል ያሉት ፕሬዚዳንቱ ተቃውሟቸውን ለማጠናከር እየተዘጋጁ ነው ብለዋል። የኤርትራ ህዝብና መንግስት ለታሰበው ታድሶ ለውጥ ያልተቆጠበ ድጋፍ በማድረግና ድንገት በተፈጠረ ለውጥ ምክንያት አይቆጩም ብለዋል። ከቅርብ ዓመታት ወዲህ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የወደብ ባለቤትነት የመሆንና የመጠቀም መብት እንዳላት መናገራቸውን ተከትሎ ኤርትራን፣ ሶማሌና የግብጽ መንግስታትን አስቆጥተዋል። ኤርትራና ኢትዮጵያ ለ20 ዓመታት በፍጥጫ ውስጥ ከቆዩ በኋላ የሰላም ስምምነት የተፈራረሙ ሲሆን በዚህ የተነሳ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አግኝተዋል። በተቾቻቸው ከሀገር ውስጥ ጉዳይ ይልቅ በሌሎች ሀገራት ጉዳዮች ላይ ያተኩራሉ የሚባሉት ፕሬዚዳንት ኢሳያስ በነጻነት በዓል ንግግራቸው ነጻነታችንን ማጠናከር አስፈላጊ ነው ብለዋል። ጠንካራ የመንግስት ቁጥጥር በሚደረግባት ኤርትራ ከፍተኛ የመብት ጥሰትና ጭቆና ያለባት ሀገር መሆኗን የሰብአዊ መብት ድርጅቶች በየጊዜው በሚያወጧቸው መግለጫዎች ላይ ይከሳሉ። ከኢትዮጵያ ነጻ ከወጣች በኋላ አንድም ጊዜ ምርጫ አካሄዳ የማታውቀው ኤርትራ ህገ መንግስትና ሀገሬ የህዝብ እንደራሴዎች ምክር ቤት የላትም። ፕሬዚዳንት ኢሳያስ በንግግራቸው በሱዳን ስላለው ግጭት የተናገሩ ሲሆን በውጭ ኃይሎች ያለውን ጣልቃ ገብነት ተችተዋል። ኤርትራ በጄኔራል አብዱል ፈታህ አልቡርሃን ለሚመራው ወታደራዊ መንግስት ድጋፍ እያደረገች መሆኑ ሲገለጽ ቆይተዋል። በኤርትራ እንዲሁም የተለያዩ የውጭ ሀገራት የተከበረው 34ኛው የኤርትራ የነጻነት ቀን በወታደራዊና በኪነ ጥበብ የታጀበ ነበር። በስነ ስርዓቱ ላይ ከፍተኛ የመንግስት ባለስልጣናት፣ የጦር አዛዦችና በሺዎች የሚቆጠሩ ሰዎች ተገኝተዋል። 34 ዓመት በስልጣን ላይ የቆዩት ፕሬዚዳንት ኢሳያስ በንግግራቸው ስለ ዓለም አቀፍ ሁኔታ፣ ስለ ቀጠናዊ ጉዳዮችና ስለ ጎረቤት ሀገራት በዝርዝር ተናግረዋል። ወደ ውጊያ መረጃችን ስናቀና ደግሞ ከመካነ ሰላም ወደ ፋሲለደስ ሲጓዙ በነበሩ የአገዛዙ ኃይሎች ላይ በተፈጸመ ደፈጣ ጥቃት 2 ሲኖትራክና 4 ፓትሮል ሙሉ ወታደሮች እስከ ወዲያኛው ተሸኙ። በደቡብ ጎንደር ዞን እስቴ ቀጠና መነሻውን ከመካነ ኢየሱስ አድርገው ወደ ፋሲለደስ ሲጓዙ የነበሩ የአገዛዙ ወታደሮች በሁለት የተለያዩ ቦታዎች ላይ በተፈጸመባቸው ደፈጣ ጥቃት በ2 ሲኖትራክና በ4 ፓትሮል ተሳፍረው የነበሩ ወታደሮች ሙሉ በሙሉ እስከ ወዲያኛው መሸኘታቸውን የአማራ ፋኖ ብሔራዊ ኃይል በጎንደር የሜጀር ጀነራል ውባንታ ባተኮር ህዝብ ግንኙነት መምሪያ በላከው መረጃ አስታውቋል። ደፈጣ ጥቃቱ የተፈጸመው ልዩ ስማቸው ሸምበቆችና ብርአጌድ በተባሉ 2 ቦታዎች ላይ ሲሆን በዚህም ከወታደሮቹ በተጨማሪ የወረዳ ካድሬዎች እርምጃ ተወስዶባቸዋል ሲል ነው የኮሩ ህዝብ ግንኙነት መምሪያ አስታወቀው። እርምጃ ከተወሰደባቸው ካድሬዎች መካከል የፋሲለደስና የአካባቢው ማህበረሰብ ከአቅም በላይ የሆነ ግብር እንዲከፍሉ በማስገደድና መክፈል ያልቻሉትን ደግሞ የጽንፈኛ ደጋፊ ናቸው በሚል በአገዛዙ ወታደሮች በማስፈንና በማስደብደብ የሚታወቀው የእስቴ ደንሳ ወረዳ ገቢዎች ቢሮ ኃላፊ አቶ ክንዱ ይባቤ እንደሚገኝበት ነው ኮሩ ከላከው መረጃ ለማወቅ የተቻለው። በዚህ ደፈጣ ጥቃት በ2 ሲኖትራኮችና በ4 ፓትሮል ተሽከርካሪዎች ሙሉ ተሳፍረው የነበሩት በኦህዴድ የበላይነት ለሚዘወረው የአገዛዙ ስርዓት የሚያገለግሉት የመከላከያ ሰራዊት አባላት ሙሉ በሙሉ እስከ ወዲያኛው የተሸኙ ሲሆን ቀሪው ኃይል ህይወቱን ለማትረፍ እግሬ አውጭኝ ብሎ መፈርጠጡ ተነግሯል። በአገዛዙ ወታደሮች ላይ በ2 ቦታ ደፈጣ ጥቃቱን የፈጸሙት የአማራ ፋኖ ብሔራዊ ኃይል በጎንደር ሜጀር ጀነራል ውባንታ ባተኮር ጉና ክፍለ ጦር ስር የሚገኙት የእስቴ ዴንሳ ብርጌድ አባላት ናቸው ተብሏል። በሌላ በኩል ደግሞ ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር 1 ሻምበል የአገዛዙ ዙፋን ጠባቂ ሰራዊት ሞትና ጉዳት በማድረስ ታላቅ ድልን ተጎናጽፈዋል። ሰሜን ወሎ ዞን ጉባላፍቶ ወረዳ የአገዛዙ ሰራዊት ከበቅሎ ማነቂያና ሳንቃ ተነስቶ ወደ ራያ ቆቦ አዋስና አካባቢው ማጥቃት ሊያደርግ እንቅስቃሴ ላይ እያለ 032 ቀበሌ ልዩ ስሙ ወቄት ቅርጣን የተባለ ቦታ ላይ ካላኮርማ ክፍለ ጦር 3ኛ ሻለቃ ደፈጣ በማድረግ 1 ሻምበል የምርኮኛው ብርሃኑ ጁላ ሰራዊት ሞትና ቁስለኛ በማድረግ ታላቅ ድልን ተጎናጽፈዋል። በተጋድሎ ነበልባሎቹ ጠላትን አይቀጡ ቅጣት በመቅጣት ለማጥቃት የተነሳበት ቤዛ ላይ ጭምር እንዳይረጋጋ በማድረግ በርካታ ኃይል በማጥፋት 5 ክላሽ ከነ ሙሉ ትጥቁና ተተኳሹ ገቢ አድርገዋል። ከባህር ማዶ ያገኘናቸው መረጃችን ስናቀና ሩሲያ በዩክሬን ላይ ከባድ ጥቃት ማድረሷን
ተከትሎ ትራምፕ ፑቲንን እብድ ሲሉ ዘለፉ። ሩሲያ በዩክሬን ላይ ከባድ የአየር ጥቃት መፈጸሟን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አቻቸው ፑቲንን እብድ ሲሉ ዘልፈዋል። ትራምፕ ደስተኛ እንዳልሆኑና ጠንከር ባልና ባልተለመደ ተግሳጽ ፑቲንን ምነካው ብዙ ሰዎችን እየገደለ ነው ብለዋል። በኋላም ፑቲንን ፍጹም እብድ በማለት ወርፈዋቸዋል። የዩክሬን ፕሬዚዳንት ዘለንስኪ ሩሲያ በምትፈጽማቸው ጥቃቶች ላይ የአሜሪካ ዝምታ ፑቲንን እያበረታታ ነው ሲሉ ቀደም ብለው ተናግረው ነበር። በሩሲያ ላይ ከበድ ያሉ ማዕቀቦችን ጨምሮ ጠንካራ ጫና እንዲደረግባት አሳስበዋል። ሩሲያ በአንድ ምሽት 367 ያክል ድሮኖችን እንዲሁም ሚሳኤሎችን ተጠቅማ በፈጸመችው ጥቃት ቢያንስ 12 ሰዎች ሲገደሉ በርካቶች ጉዳት ደርሶባቸዋል። የሩሲያና የዩክሬን ጦርነት ከጀመረ ወዲህ በአንድ ሌሊት የተፈጸመ ከፍተኛው ጥቃት መሆኑ ተገልጿል። የድሮኖችና ሚሳኤሎች ማስጠንቀቂያ ሳይረኖች በበርካታ የዩክሬን ግዛቶች ሰኞ ማለዳ ላይ በድጋሚ እየተሰሙ እንደሆነ ተነግሯል። በሰሜን ምስራቅ ከርኪቭ ግዛት ህጻንን ጨምሮ ቢያንስ 3 ሰዎች መቁሰላቸውን የግዛቲቱ ከንቲባ ቴሬኮቭ ተናግረዋል። እሁድ አመሻሹ ላይ በኒው ጀርሲ ለጋዜጠኞች መግለጫ የሰጡት ትራምፕ ፑቲንን ለረጅም ጊዜ አውቀዋለሁ፣ እንግባባለን። በአሁኑ ወቅት ግን ሮኬቶችን ወደ ከተሞች እያስወነጨፈ ሰዎችን እየገደለ ነው። በጭራሽ የማወደው ነገር አይደለም ብለዋል። አሜሪካ በሩሲያ ላይ የጣለችው ማዕቀብ ለማክበድ እያሰቡ እንደሆነ የተጠየቁት ትራምፕ በእርግጠኝነት ሲሉ ምላሽ ሰጥተዋል። የአሜሪካ ፕሬዚዳንቶች በሞስኮ ላይ የጣሉትን ማዕቀብ ለማጥበቅ ከዚህ በፊት በተደጋጋሚ ቢዙትም ተግባራዊ ሲያደርጉት አይታዩም። ብዙም ሳይቆዩ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያዎቸው ላይ ባሰፈሩ ጽሁፍ ፑቲን ፍጹም አብዷል ሲሉ አስፍረዋል። የተወሰኑ ግዛቶችን ብቻ ሳይሆን መላው ዩክሬንን መጠቅለል እንደሚፈልግ ሁልጊዜ ይናገር ነበር። ምናልባትም ይህ ትክክል ሊሆን እንደሚችል ማሳያ ነው። ነገር ግን ይህንን ካደረገ ሩሲያን ወደ ውድቀት ይመራታል ብለዋል። ትራምፕ የሩሲያውን አቻቸው ብቻ ሳይሆን የዩክሬን ፕሬዚዳንት ዘለንስኪ ጠንከር ባሉ ቃላት ተችተዋቸዋል። እሱ የሚናገርበት መንገድ ለሀገሩ ምንም አይነት ፋይዳ እያደረገ አይደለም ብለዋቸዋል። ከአፉ የሚወጡ ቃላቶች ሁሉ ችግር ፈጣሪ ናቸው፣ ደስ አይለኝም እና ቢያቆመው ይሻላል ሲሉ ትራምፕ ለዘለንስኪ ጽፈውላቸዋል። የዩክሬን አውሮፓውያን አጋሮች በሩሲያ ላይ ተጨማሪ ማዕቀቦችን ቢያዘጋጁም አሜሪካ በበኩል ላይ ሰላም ድርድሮችን ለማሳለጥ እንደምትሞክርና ይህ ፍሬያማ ካልሆነ ራሷን እንደምታስወጣ ስትናገር ቆይታለች። ባለፈው ሳምንት ትራምፕና ፑቲን አሜሪካ ጦርነቱን ለማስቆም ባቀረበችው የተኩስ አቁም ስምምነት ላይ ለ2 ሰዓታት ያክል በስልክ ተነጋግረው ነበር። የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ናቸው። ጤና ይስጥልን።